የእናት ሀገር ተምሳሌት የአርበኝነት ማሳያ በከተማችን ቀደምት ስያሜ ያላትና በተለያዩ መጻሕፍትና ከያኒ ብዙ የተባለላት የሴቶች አደባባይ በዙሪያ በቆይታና በእርጅና ብዛት የተጠጋጉትና ለኑሮ አመቺ ሳይሆኑ የሴቷን ክብር በኢኮኖሚም ሆነ በማህበራዊ መስተጋብር የማይመጥን የነበረና ለይስሙላ ባፈር የተከበበው አደባባይ ከስሙ ባሻገር የሴቷን ክብር የማይገልጽ እነዛ ለተሽከርካሪና ለእግረኛ ምቹ ያልነበሩ ለአደጋ ተጋላጭ መንገዶች የተጎሳቆሉ ቤቶችና በሸራ የተወጣጠሩ መስሪያ ቦታዎች የሴቶችን ሚና ሊያሳይ የሚችል ምንም የተለየ መገለጫ ያልያዘ አካባቢ ልጆች መቦረቅ ያልነበረው የሴቶች አደባባይ አሁን ላይ አቧራዋን በማራገፍ በካዛንቺስ መልሶ ማልማት ስራ ግን ሴቶችን በኢኮኖሚ በማህበራዊ እንዲሁም በፖለቲካ ውስጥ ያላቸውን ወሳኝ ሚና በሚገልጽ መልኩ ተገንብቷል አምሯልም። ሐውልቷን በተወሰነ ብንዳስስ ሩቅ የምትመለከትና በእጇ ሚዛን የያዘች ሴት ምስል ሲሆን ይህም ሀገራችንን ኢትዮጵያ የምትወክል ናት። የቆመችበት ችቦ ደግሞ ድልን ያሳያል። በሐውልቱ ዙሪያ ያሉት የጽጌረዳ አበባ እንደ ስሟ ውብ አበባ ለማድረግ እየተጋን ያለነውን ከተማችንን አዲስ አበባን እንዲወክል ተደርጎ የተሰራ ሲሆን በአበባው ላይ በዝቅተኛ ስራ እስከ ትልቅ ኃላፊነት በተለይም በኢኮኖሚ፣ በፖለቲካ፣ በማህበራዊ ዘርፎች እስከ መሪነት ድረስ ሴቶች ያላቸው ሚና የሚያንጸባርቅ ነው። የሴቶች ምስል ሴቶች የኢትዮጵያን ብዝሃነት፣ ማህበራዊ ትስስሮችና ባህሎችን በማንጸባረቅ በኩል ያላቸውን አይተኪ ሚና ያሳያል። በአደባባይም ግራና ቀኝ የሚታዩት ምስሎች የሀገራችንን ባንዲራ በዓለም መድረክ እያውለበለቡ ከፍ ያደረጉልንን የሴት አትሌቶቻችንን ጉልህ ሚና እና የኢትዮጵያን ነጻነት በማስጠበቅ ውስጥ የኢትዮጵያ ሴት አርበኞች ያደረጉትን ተጋድሎ የሚዘክሩ ናቸው። በአደባባዩ ግራና ቀኝ የሚታዩት የእንዝርትና እንጀራ ሲጋገር የሚያሳዩ ምስሎች የተለየ ትምህርት ስልጠና ሳይኖራቸው እናቶቻችን ጥጥ አባስተው ፈትለውና ወደ ልብስነት ቀይረው የሚያለብሱ እንዲሁም እንጀራ ጋግረው የሚመግቡ በተፈጥሮ የተቸራቸውን ጥበብና የላቀ መረዳዳት የሚያመላክት ነው። አደባባዩ ሴት በፖለቲካ ውሳኔ ሰጭነት ያላትን የጎላ ሚና በብዝሃነትና በአንድነት በጽናት የመሪነት ሚናና በጥበብ መብቃታቸውን ኢኮኖሚ ራሳቸውን እንደሚችሉ ያሳየ በመሆኑ ሴትን በማክበር ማብቃት ሀገርን የማበልጸግ መሰረት መሆኑ በግልጽ ያመላከተ ታላቅ ተግባር ነው።